የእንግሊዝ ፕሪሚየር ሊግ በታሪኩ ለመጀመሪያ ጊዜ ከ3 ቢሊዮን ፓውንድ በላይ የገቢ ክፍፍል አደረገ። እንግዲህ የ2025/26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን ትላንት ሲጠናቀቅ መድፈኞቹ አርሰናል የሊጉ ሻምፒዮን መሆናቸው ብቻ ሳይሆን በሊጉ ታሪክ ከፍተኛ የሆነ የገንዘብ ሽልማት ከአወዳዳሪው አካል ማግኘታቸው ተረጋግጧል። ዘንድሮ የተደረገው የአጠቃላይ ገቢ ክፍፍል ካለፉት 3 ዓመታት ጋር ሲነጻጸር ከ200 ሚሊዮን ፓውንድ በላይ ብልጫ እንዳለው ዘ አትሌቲክ ዘግቧል። ከሁለት አስርት ዓመታት በኋላ የፕሪሚየር ሊጉን ዋንጫ ያነሳው አርሰናል ወደ 198.5 ሚሊዮን ፓውንድ የሚጠጋ ገቢ አግኝቷል። መድፈኞቹ ያገኙት የገንዘብ መጠን ሊቨርፑል አምና የሊጉ ሻምፒዮን በነበረበት ወቅት ካገኘው ገቢ ጋር ሲነጻጸር የ23.8 ሚሊዮን ፓውንድ ብልጫ እንዳለው ነው። ከዚህ ቀደም በአንድ የውድድር ዓመት 176 ሚሊዮን ፓውንድ በማግኘት ማንቸስተር ሲቲ የሊጉ ከፍተኛ ገቢ ክብረ ወሰን ይዞ የቆየ ቢሆንም በዘንድሮ የውድድር ዘመን ግን እስከ አምስተኛ ደረጃ የተቀመጡት ክለቦች በሙሉ የሲቲን የቀድሞ ክብረ ወሰን መስበር ችሏል። በዚህ መሰረት ማንቸስተር ሲቲ 192 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ ደግሞ 191.5 ሚሊዮን ፓውንድ በማግኘት ከፍተኛ የገቢ ክፍፍል ካገኙ ክለቦች መካከል ቀዳሚዎቹ ናቸው። በአጠቃላይ በሊጉ የሚገኙት ሀያዎቹም ክለቦች በታሪካቸው ከፍተኛ የሆነውን የገንዘብ መጠን ከአወዳዳሪው አካል አግኝተዋል። በመላው ዓለም የተሸጠው የቴሌቪዥን ስርጭት መብት ዋጋ በከፍተኛ ደረጃ መጨመሩ ለሊጉ አጠቃላይ ገቢ ማደግ ዋነኛ ምክንያት መሆኑ ተጠቅሷል። የገቢው ማደግ ምን በጎ ነገር ይዞ ይመጣል ብላችሁ ታስባላችሁ? በቀጣይ ዓመትስ ክለቦቹ ከሚገዟቸው ተጫዋቾች ጋር ምን የተለየ ነገር ይኖራል ብላችሁ ትጠብቃላችሁ? ሀሳብ አስተያየቶቻችሁን አጋሩኝ። አመሰግናለሁ።